በደቡብ ምስራቅ ኤስያ በታይላንድ እምብርት ውስጥ ከሚገኙት እጅግ አስደናቂና እንግዳ ከሆኑ ትዕይንቶች መካከል አንዱ በሎቡፑሪ ከተማ የሚካሄደው ዓመታዊ የዝንጀሮዎች ድግስ ነው። ይህ ኩነት ተራ የሆነ የቱሪስት መስህብ ሳይሆን በሺዎች የሚቆጠሩ ዓመታትን ያስቆጠረ ታሪክ፣ ጥልቅ የሆነ ሃይማኖታዊ እምነትና ውስብስብ የሆነ የከተማ አኗኗር ውጤት ነው። ሎቡፑሪ ከባንኮክ በስተ ሰሜን 150 ኪሎ ሜትር ርቀት ላይ የምትገኝ ጥንታዊ ከተማ ስትሆን ከ3000 ዓመታት በላይ ቀጣይነት ያለው የሰው ልጅ መኖሪያ ሆና ቆይታለች። ይሁን እንጂ ዛሬ ከተማዋ የምትታወቀው በታሪካዊ ቅርስነቷ ብቻ ሳይሆን የዝንጀሮዎች ከተማ በሚለው ስያሜዋ ጭምር ነው። በየዓመቱ በህዳር ወር መጨረሻ እሁድ ይህች ከተማ ለየት ያለና እጅግ አስገራሚ የሆነ ኩነት ታስተናግዳለች። ይህም በሺዎች ለሚቆጠሩ ረጅም ጭራ ያላቸው ማካክ የሚባሉ ዝንጀሮዎች የሚቀርብ ግዙፍ የፍራፍሬና የአትክልት ግብዣ ነው። ይህ ፌስቲቫል በዓለም ላይ ካሉ እንግዳ ፌስቲቫሎች መካከል አንዱ ተደርጎ ይወሰዳል። የከተማዋ ነዋሪዎች እነዚህን ዝንጀሮዎች እንደ ተራ እንስሳት ሳይሆን እንደ መልካም ዕድልና የበረከት ምንጭ አድርገው ይመለከቷቸዋል። ይህ ሪፖርት የዚህን ፌስቲቫል ታሪካዊ አመጣጥ፣ ሃይማኖታዊ ፋይዳ፣ የከተማዋን ነዋሪዎች ከዝንጀሮዎች ጋር ያላቸውን የዕለት ተዕለት ኑሮ እና ትግል የፌስቲቫሉን ዝግጅት በጥልቀት ይመረምራል። የሎቡፑሪ ከተማ እጅግ ረጅምና በባህል የበለጸገ ነው። በጥንታዊው ስሟ ላቮ ተብላ የምትጠራው ይህች ከተማ በታይላንድ ውስጥ ካሉ ጥንታዊ ከተሞች መካከል አንዷ ናት። በተለያዩ የታሪክ ዘመናት ውስጥ የክሜር ግዛት አካል ሆና የቆየች ሲሆን በዛሬው ጊዜ የሚታዩት ድንቅ የሆኑ ቤተ መቅደሶች የዚያ ዘመን አሻራዎች ናቸው። በተለይም በ13ኛው ክፍለ ዘመን የተገነባው ፕራፕራንግ ሳሚዮት የተባለው ቤተ መቅደስ የክሜር አርክቴክቸርን ከሎቡፑሪ የዝንጀሮዎች ሕይወት ጋር የሚያስተሳስር ዋና ስፍራ ነው። በ17ኛው ክፍለ ዘመን በታላቁ ንጉሥ ራናይ ዘ ግሬት ዘመን ሎቡፑሪ የአዩታቲያ ግዛት ሁለተኛ ዋና ከተማ ሆና አገልግላለች። በዚያ ወቅት ከተማዋ ዓለም አቀፍ ዲፕሎማሲያዊ ግንኙነት የሚካሄድባትና ዘመናዊነትን የተቀላቀለች ስልጣኔ ማዕከል ነበረች። የከተማዋ ነዋሪዎች ዝንጀሮዎችን እንደ በረከት ማየት የጀመሩት ከዚሁ ጥንታዊ ታሪክ ጋር በተያያዘ ነበር። በታይላንድ ብሔራዊ ኢፒክ በሆነው ራምያከን መሰረት የዝንጀሮዎች ንጉሥ የሆነው ሃኑማን ላደረገው ታላቅ ተጋድሎ ልዑል ራማ የላቮን ከተማ በሽልማት መልክ ሰጥቷታል። ይህ አፈ ታሪክ በነዋሪዎች አእምሮ ውስጥ ለዝንጀሮዎች ልዩ ቦታ እንዲሰጥ አድርጎታል። ዝንጀሮዎቹ በሎቡፑሪ ከተማ ውስጥ የሚያገኙት ልዩ ክብር በታይላንድ ከሚገኙት የሂንዱና የቡድሂስት እምነቶች ቅልቅል የመነጨ ነው። በታይላንድ ስሪት ራማያና ተብሎ በሚታወቀው ራማኪየን ታሪክ ውስጥ ሃኑማን የልዑል ራማ ታማኝ ረዳትና የዝንጀሮዎች ጦር አዛዥ ነው። ሃኑማን ሚስቱን ሴታን ከክፉ አጋንንት ራቫና ለመታደግ በተደረገው ጦርነት ውስጥ ወሳኝ ሚና ተጫውቷል። እንደ እምነቱ ከሆነ በሎቡፑሪ የሚኖሩት ማካክ ዝንጀሮዎች የሃኑማን ቀጥተኛ ዘሮች ተደርገው ይታሰባሉ። ስለዚህም ዝንጀሮዎቹን መመገብና መንከባከብ ሃኑማንን እንደ ማክበር እና ለከተማዋ ብልጽግናን እንደ ማምጣት ይቆጠራል። ይህ መንፈሳዊ ትስስር ነዋሪዎቹን ከዝንጀሮዎች ጋር ለሚኖራቸው ግንኙነት መሰረት ሆኗል። ዝንጀሮዎቹ ምንም እንኳን አንዳንድ ጊዜ አስቸጋሪ ጠባይ ቢያሳዩም ነዋሪዎቹ እንደ ቅዱሳን ጠባቂዎች አድርገው ይመለከቷቸዋል። ምንም እንኳን የዝንጀሮዎቹ ክብር ከሺህ ዓመታት በፊት የጀመረ ቢሆንም የዝንጀሮዎች ድግስ ፌስቲቫል በይፋ የተጀመረው በ1989 እንደ አውሮፓውያን አቆጣጠር ነው። ይህንን ፌስቲቫል የጀመሩት ዮንግዮት የተባሉ የሎቡፑሪ ሆቴል ባለቤት ናቸው። ዓላማቸውም ዝንጀሮዎቹ ለከተማዋ ቱሪዝም የሚያበረክቱትን አስተዋጽኦ ለማመስገንና በዓለም አቀፍ ደረጃ ከተማዋን ለማስተዋወቅ ነበር። የመጀመሪያው ድግስ በ35 ጠረጴዛዎች ላይ በተዘጋጀ ግብዣ የተጀመረ ሲሆን በአሁን ጊዜ ግን በሺዎች የሚቆጠሩ ቱሪስቶች የሚሳተፉበትና
ከ2 እስከ 4 ቶን የሚመዝን ምግብ የሚቀርብበት ግዙፍ ኩነት ሆኗል። ይህ ፌስቲቫል በታይላንድ የቱሪዝም ባለስልጣን ከፍተኛ ድጋፍ የሚሰጠው ሲሆን የከተማዋ ዋነኛ የገቢ ምንጭ ሆኖ ያገለግላል። የዝንጀሮዎቹ ድግስ የሚካሄድበት ቀን ሎቡፑሪ በደመቀ ቀለምና በግርግር ትሞላለች። ዝግጅቱ የሚጀምረው በህዳር ወር መጨረሻ እሁድ ጠዋት ነው። የከተማዋ ነዋሪዎችና በዝንጀሮ ልብስ የለበሱ ዳንሰኞች በፕራፕራንግ ሳምዮት ቤተ መቅደስ ፊት ለፊት የሙዚቃና የዳንስ ትርኢት ያቀርባሉ። ይህ ዳንስ ዝንጀሮዎችን ወደ ግብዣው ቦታ ለመጥራት እንደ ምልክት ያገለግላል። ምግቡ የሚቀርብበት መንገድ እጅግ ማራኪ ነው። ረጅም ጠረጴዛዎች በቀይና በሐምራዊ ጨርቆች ይሸፈናሉ። በእነዚህ ጠረጴዛዎች ላይ ግዙፍ የፍራፍሬ ማማዎች ይገነባሉ። በግብዣው ላይ የሚቀርቡት ምግቦች ዝርዝር የሚከተሉትን ያጠቃልላል። ፍራፍሬዎች ሙዝ፣ ሐብሐብ፣ አናናስ፣ ወይንና ድራጎን ፍሩት። ከአትክልቶች ደግሞ ኪያርና የተለያዩ ሰላጣዎች። ጣፋጮች ደግሞ ባህላዊ የታይላንድ ጣፋጮች፣ ጄሊዎችና ኬኮች። መጠጦች ደግሞ የታሸጉ የቀዝቃዛ ሶዳ መጠጦችና የፍራፍሬ ጭማቂዎች። ልዩ ትኩረት የሚስበው ደግሞ ፍራፍሬዎቹ በበረዶ ኩቦች ውስጥ ተቀዝቅዘው የሚቀርቡበት መንገድ ነው። ይህ ዝንጀሮዎቹን በሞቃታማው አየር ውስጥ በረዶውን እየላሱ ፍራፍሬዎችን እንዲያወጡ ያደርጋቸዋል። ይህም ለተመልካች እጅግ አስቂኝ ትዕይንት ይፈጥራል። ድግሱ በቀን ውስጥ 4 ጊዜ በተለያዩ ዙሮች ይቀርባል። በሎቡፑሪ ከተማ የሰው ልጅና ዝንጀሮዎች አብሮ የመኖር ተራ ጉዳይ አይደለም። በመጨረሻም የሎቡፑሪ ከተማን የሚጎበኝ ማንኛውም ሰው የሚመለከተው ትዕይንት ለዘላለም ከአእምሮ ተቀርጾ የሚቀር ነው። በሺዎች የሚቆጠሩ ዝንጀሮዎች በጥንታዊ ቤተ መቅደሶች ላይ ሆነው ለክብራቸው የተዘጋጀውን ድግስ ሲመገቡ ማየት በሰዎችና በእንስሳት መካከል ያለውን ያንን ቀጭንና ድንቅ የሆነ የፍቅርና የመከባበር መስመር በግልጽ ያሳያል። ይህ በታይላንድ እምብርት ውስጥ የሚገኝ አስደናቂ ታሪክ ለሁላችንም ስለ አክብሮትና ስለ ተፈጥሮ ጥበቃ አዲስ እይታን ይሰጣል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሰላም።